በቂ እውቀት አለኝ። መጽሐፍ ቅዱስ ፍቅር መጽሐፍ የራሳችንን በቂ እውቀት አለኝ። አንድ ሰው ራሱን ለመቆጣጠር ትክክለኛ ምን ይላል በእኛ እምነት፣ አንድ ሰው ራሱን ለመቆጣጠር መጾም አለበት። ስጋውን መጉዳት አለበት፣ ስጋውን ማድከም አለበት በጾም። ያን ጊዜ ለእንትን ቶሎ አይቸኩልም ይላልና አንተ ደግሞ አትጾምም፣ ትበላለህ፣ ትጠጣለህ። ለምን የእኛ ጾም አሁን ግንቦት አንድ እኮ ይገባል። የእኛ ጾም ግንቦት አንድ ይገባል። ግንቦት አንድ የምንጾምበት ምክንያትም 32 ቀን ይጾማል። በ32 ቀን ነው የኛ ጾም። አሁን ከግንቦት አንድ እስከ ሰኔ 3 እስከ ሰኔ 2 እንደው ሀገሪቱ እኔ ግን እንደው የተረዳሁት ሀገሪቱ የማንም ዘላን መፈንጫ እንደሆነች ነው የተረዳዋለሁት። ማን ነው ዘላን? ሃይማኖት መፍጠር ነው ዘላን? ብሔርተኛ ዘላንነት ነው። የማንም ዱርዬ ወጥቶን የሃይማኖት አመጣው ብሎ የሚጨፍርባት ሀገር አሁን ኢትዮጵያ ነው። እኔ የማንም ዱርዬ ሀገር እኮ መከበር ያለበት እኮ አለ። ሀገር ድንበርና መስፈርት ያለው። ይኸውልህ ወንድሜ በግምት ለምን ታወራለህ? እኔ ዘላንና ዱርዬ ብለህ እንትን ላይ አትችልም። እኔ ነብይክ ነኝ። ራፈር ብላ ያንተ ነብይ ደግሞ ነብይ ይለኛል ነኛ ሰውዬው። እንደው እኔ አታናደኝ። ጭራሽ ነብይ ነኝ። ይሄ ደግሞ ይኸውልህ አቡፋኖ መጣላት ነው። ይሄ ደግሞ ብዙ ትንቢት እየተናገርኩ እየሆነ ነው ያለው። እንዴት ሊሆን ቻለ? እንዴት በግምት? አሁን ደግሞ የዓለም ላይ 5 ሀገሮች ኒውክሌር ሲተኩሱ አይቻለሁ ብያለሁ። ይህንንም ታያለህ። ዓለም ጦርነት ላይ ነው። 3ኛው ዓለም ጦርነት ሊነሳ ይችላል። ይሄ ትንቢት ነው አይደለም? ይሄ ዘላለም ሲገመት የኖረ ነው። እኔ ግን የምነግርህ ይተኮሳል። በቅርብ ብዙ ሀገሮች ኒውክሌር ይተኩሳሉ።